እምለው ማለት ነው። እንዴ ሰው ሁሉ ጭርስ ላይ አይወድም እንዴ? ኮሜንቱን ብታዩ የድሮ ሩታ ተመለሰች፣ ሩታ የድሮዋ ተመለሰች፣ ይቺ ናት ጀግና፣ ምን ፈልጋት ሩታ መጣችልን እልል። እኔ ኮሜንት ገብቼ ማለት ነው እልል የሚል ብቻ ሩታ ጀግና ሩታ። ወይኔ በላቸው እናንተ ሰይጣን ናችሁ እንዴ? ድብድብ ነገሩ እኔም አንደኛ እኮ ነው። ድብድብ ደስ ይለኛል። በተለይ ሩታ ስትገጥም ማለት ነው የፈጣሪ ያለ ልክ እኔ የገጠምኩ ነው የሚሰማኝ ማለት ነው። ለምን ማሸነፍ እንጂ መሸነፍን ስለማታውቅ ሩታ ማለት ነው። የምር ደስ ነው የሚለኝ። ደግሞ አንዳንድ ሰዎች አላችሁ ለምን ሩታ ሄርሜላን እንደዚህ ያላረገቻትም እንዴ? ሄርሜላ እኮ ለሩታ ምራቷ ነች፣ ክብር አላት፣ የልጆች እናት ነች። ምን ሆናችሁ ነው እናንተ ማለት ነው? የሆነ ነገር አመዛዝኖ የጭንቅላት ስራ ተጠቀሙ ማለት ነው። ከብታቱ ነው ዝም ብላችሁ አትነዱ። ያማችኋል እንዴ ነው ሩታ ሄርሜላን የምትመታት? አንደኛ ትልቅ ሰው ናት፣ ሁለተኛ ምራቷ ነች፣ ክብር አላት። ሩታ እኮ ከቤተሰብ ውጪ የሆነ ወንድም ይሁን ሴት 395 ዲግሪ ነው የምታሽከረክረው በጥፊ ማለት ነው። አይታችኋል? ፍቅር ማለት ነው። በሶስተኛ ቀን ነው እንግዲህ ያንገጫገጨቻት። ሄርሜላ ግን አመት ሙሉ ነበር ሲሰሩ የነበረው ማለት ነው። እስኪ ከዚህ እንኳን ተማሩ ማለት ነው። ተለይ ምንም አታውቅም ሄርሜላ ሩታ ይዛ መታ አሰደበቻት ለምትሉት ማለት ነው። በጎች ማለት ነው። ሄርሜላ ደጋፊ አንዳንዶች ማለት ነው። እስኪ ተማሩ። ሩታ ለምንድን ነው ሄርሜላ እንደዚህ ያላገረችው? ለምንድን ነው ያላደረገቻት? ለምንድን ነው ያልመተ? እስኪ ለራሳችሁ ጥያቄ ጠይቃችሁ ራሳችሁን እስኪ መልሱን ፈልጉ ማለት ነው። ሰው ምን ቢኖራቸው ነው ወይስ ምን ቢሆን ነው ብላችሁ አስቡ። ገባችሁ አይደለ? ከመሳደብ ቆም ብሎ ማሰብ ማለት ይቃላል ብዬ አስባለሁ እንደኔ ማለት ነው። ስለዚህ እንግዲህ ብዙ ሰው እንግዲህ የድሮ ሩታን ወዷታል ማለት ነው። የድሮ ሩታ ማለት እቺ ትዝታ የምትባለው ራሱ እቺ ሩታ ነው የምፈልገው እያለች ያሽቃበጠች ነበረ። እኛ ምን ፈልጋታለን? ቆፍጣን ብላ ራሷ የምታስከብረው ማለት ነው።